ምንም ብትሰሩ ባዶነት ይሰማችኋል? ቀላል ውሳኔዎችን መወሰን ከብዷችኋል? ወይስ ምንም ብታሳኩ እውነተኛ እርካታ አይሰማችሁም? ከነዚህ ምልክቶች መካከል ሁለቱ እናንተ ላይ ካሉ ይህ ቪዲዮ ለእናንተ ነው። በዛሬው ቪዲዮ ወደፊት መሆን የምንፈልገውን ነገር ሁነን ለማየት ዛሬ ምን ማድረግ አለብን ለሚለው ጥያቄ ተገቢውን መልስ በመስጠት በቪዲዮ መጀመሪያ ላነሳናቸው ችግሮች መፍትሄዎቻቸውን እንሰጣለን። ወደፊት መሆን የምንፈልገውን ነገር ሁነን ለማየት ዛሬ ላይ ምን ማድረግ አለብን? ይህ ጥያቄ የተልእኮ ጥያቄ ነው። ይህንን ጥያቄ በተገቢው መንገድ ለመመለስ በዛሬ ቪዲዮአችን ተልእኮ በሚል ርዕሰ ጉዳይ ተገናኝተናል። ተልእኮ ማለት አንድ ግለሰብ ወይም ተቋም የመኖሩን መሰረታዊ ዓላማ፣ ዋና ተግባሩን፣ ለማን እንደሚያገለግልና በምን መልኩ እንደሚያገለግል የሚገልጽ መገለጫ ማለት ነው። በአጭሩ ተልእኮ ማለት ራዕያችንን ለማሳካት በየቀኑ የምንፈጽመው ዓላማ ያለው ተግባር ማለት ነው። ስለ ተልእኮ ምንነት ይሄንን ካልን አሁን ደግሞ የተልእኮ ባህሪያትን እናያለን። ጥሩ ተልእኮ የሚከተሉትን አራት ዋና ዋና ባህሪያት በውስጡ ይይዛል። አንደኛ፣ ግልጽነት። ተልእኮ የማያሻማና በቀላሉ መረዳት የምንችለው ተግባራዊ ሐሳብ ነው። ሁለተኛ፣ ዓላማ ተኮር። ተልእኮ የመኖራችን መሰረታዊ ዓላማ በግልጽ ያሳየናል። ሶስተኛ፣ ተጠቃሚ ተኮር። ተልእኮ ማንን እንደምናገለግል በግልጽ ያስረዳናል። አራተኛ፣ አቅጣጫ ሰጭነት። ተልእኮ ለዕለት ተዕለት ውሳኔዎቻችንና ተግባራቶቻችን አቅጣጫን ይሰጠናል። በመሆኑም ተልእኳችንን በምናዘጋጅበት ጊዜ እነዚህን አራት ዋና ዋና የጥሩ ተልእኮ ባህሪያት ግምት ውስጥ ማስገባት ይኖርብናል። ተልእኳችን እንዴት እናዘጋጅ? ተልእኳችን የሚከተሉትን 6 ጥያቄዎች ራሳችን በመጠየቅና ለጥያቄዎቹ ተገቢውን መልስ በመስጠት ቀላል በሆነ መንገድ ማዘጋጀት እንችላለን። ጥያቄዎቹን የበለጠ ግልጽ ለማድረግ ጥያቄዎችን ካነሳን በኋላ እያንዳንዱን ጥያቄዎች በምሳሌ የምናያቸው ይሆናል። አሁን በቀጥታ ጥያቄዎቹን አንድ ባንድ እንይ። አንደኛ፣ ህልሜ ምንድነው? ህልም ማለት ወደፊት መሆን የምንፈልገው ነገር ማለት ነው። ስለሆነም ይሄንን ጥያቄ መልስ ለመመለስ ህልማችንን ቀድመን ማወቅ ይጠበቅብናል። ሁለተኛ፣ ዓላማዬ ምንድነው? ዓላማ ማለት ወደፊት መሆን የፈለግነውን ህልማችን መሆን የፈለግንበት ዋና ምክንያት ማለት ነው። ስለዚህ ዓላማችን በተገቢው መንገድ ማዘጋጀት መቻል ይኖርብናል። ሶስተኛ፣ ራዕይ ምንድነው? ራዕይ ማለት ከ5 እና 10 ዓመታት በኋላ መሆን የምንፈልገውን ነገር አሁኑኑ በምናባችን ማየት ማለት ነው። ስለዚህ ራዕያችንን በጥሩ ሁኔታ መግለጽ መቻል ይጠበቅብናል። ስለ ህልም ዓላማና ራዕይ ሰፋ ባለመልኩ መረዳት ከፈለጋችሁ ለእያንዳንዳቸው አንዳንድ ቪዲዮ ስለሰራሁላችሁ እዛ ገብታችሁ ማየት ትችላላችሁ። አራተኛ፣ ወደዚህ ህልሜ ዓላማዬና ራዕዬ አንድ እርምጃ ለመቅረብ ዛሬ ላይ ምን ማድረግ አለብኝ? ይህ ጥያቄ ተልእኮቻችን በቅደም ተከተል እንድናስቀምጥ የሚያዘን ጥያቄ ነው። ስለሆነም ተልእኳችን በቅደም ተከተል ማስቀመጥ ይኖርብናል። አምስተኛ፣ እነዚህ ስራዎች ተጨባጭ ናቸው ወይ? የስራዎችን ተጨባጭነት ለማረጋገጥ እያንዳንዱን ስራዎች ተግባራዊ መሆን መቻላቸውን ማየት ይጠበቅብናል። ሁሉም ስራዎች ተግባራዊ መሆን የሚችሉ ከሆኑ ተጨባጭ ናቸው ማለት እንችላለን። ስድስተኛ፣ እነዚህ ስራዎች መቼ ተጀምረው መቼ ያልቃሉ የሚለው ጥያቄ ነው። ይህንን ጥያቄ በተገቢው መንገድ ለመመለስ ለእያንዳንዱ ስራዎች መቼ ተጀምረው መቼ ማለቅ እንዳለባቸው የሚያሳይ ግልጽ የሆነ የጊዜ ሰሌዳ ማስቀመጥ ይኖርብናል። አሁን ወደ ምሳሌያችን እናልፋለን። ለምሳሌያችን የተጠቀምነው ጉለሹ የተባለ የ11ኛ ክፍል ተማሪ ነው። በጉለሹ አሁናዊ ሁኔታ አማካኝነት የሚከተሉትን 6 ዋና ዋና ጥያቄዎች በምሳሌ የምናያቸው ይሆናል። አንደኛ፣ ህልሜ ምንድነው የሚለው ጥያቄ ነው። ህልምህ ምንድነው ተብሎ ሲጠየቅ ወጣት ጉለሹ ሲቪል መሐንዲስ መሆን ነው ብሎ ይመልስልናል። ሲቪል መሐንዲስ ማለት ሲቪል ኢንጂነሪንግ ማለት ነው። ሁለተኛው፣ ዓላማህ ምንድነው ብለን እንጠይቀዋለን። ዓላማህ ምንድነው ማለት ለምንድነው ሲቪል መሐንዲስ መሆን የፈለግከው ማለት ነው። በዚህም ጊዜ እናት ሀገር ኢትዮጵያን በመሰረተ ልማት ለማስጌጥ ነው ሲቪል መሐንዲስ መሆን የፈለግኩት ብሎ ይመልስልናል። ሶስተኛ፣ ራዕይ ምንድነው የሚለው ጥያቄ ነው። ተማሪ ጉለሹ በ2029 ዓመተ ምህረት በሀገሬ 5 ትልልቅ ድልድዮችንና 10 መንገዶችን በመገንባት ለማህበረሰቡ ዘላቂ አገልግሎት የሚሰጥ ባለሙያ ሆኜ ማየት ይለናል። ይህ የማን ራዕይ ነው? የተማሪ ጉለሹ ማለት ነው። አራተኛ፣ ዛሬ ወደዚህ ህልምህ ዓላማህና ራዕይህ አንድ እርምጃ ለመቅረብ ምን ማድረግ ትችላለህ ብለን ስንጠይቀው የሚከተሉትን ስራዎች እንደሚከተለው ይጠቅስልናል። አንደኛ፣ በየቀኑ ሂሳብና ፊዚክስን ማጥናት ይለናል። ሁለተኛ፣ የቀድሞ የዩኒቨርሲቲ መግቢያ ፈተናዎችን መስራት ይለናል። ሶስተኛ፣ ስለ ሲቪል ምህንድስና ሙያ ተጨማሪ መረጃዎችን ማሰባሰብ ይለናል። እነዚህ የተማሪ ጉለሹ ተልእኮዎች ናቸው።
አምስተኛ ስራዎቹ ተጨባጭ ናቸው ወይ? የስራዎቹን ተጨባጭነት ለማረጋገጥ የተማሪ ጉለሹን ስራዎች ተግባራዊ መሆናቸውን ማየት ይጠበቅብናል። ከስራዎቹ መካከል የመጀመሪያው ስራው ምንድነው? በየቀኑ ሂሳብና ፊዚክስን ማጥናት ነው። አሁን ባለበት ሁኔታ ተማሪ ጉለሹ ሂሳብና ፊዚክስን ማጥናት ይችላል አይችልም? ይችላል። ስለዚህ ተግባራዊ ነው ማለት ነው። ሁለተኛው ስራው የቀደሙት የዩኒቨርሲቲ መግቢያ ፈተናዎችን መስራት ነው። እነዚህ ነገሮች መፈጸም ይችላል አይችልም? ተማሪ ጉለሹ ይችላል። ስለዚህ ተግባራዊ ነው ወይም ተጨባጭ ነው። ሶስተኛው ስለ ሲቪል ምህንድስና ሙያ ተጨማሪ መረጃዎችን መሰብሰብ ነው። እነዚህንስ ማድረግ ይችላል አይችልም? ተማሪ ጉለሹ ማድረግ ይችላል። ስለዚህ ስራዎቹ ተጨባጭ ናቸው አይደሉም? ተጨባጭ ናቸው። በመሆኑም የስራዎቹን ተጨባጭነት በዚህ መልኩ ማረጋገጥ እንችላለን። ስድስተኛ እነዚህ ስራዎች መቼ ያልቃሉ? ለዚህ ጥያቄ ተገቢውን መልስ ለመስጠት ለተማሪ ጉለሹ ስራዎች መቼ ተጀምረው መቼ ማለቅ እንዳለባቸው በግልጽ የሚያሳይ የጊዜ ሰሌዳ ማስቀመጥ ይኖርብናል። አሁን ለእያንዳንዳቸው ስራዎች የጊዜ ሰሌዳቸውን እንደሚከተለው እናስቀምጣለን። የመጀመሪያው ስራ ምንድነው? ሂሳብና ፊዚክስን በየቀኑ ማጥናት ነው። በየቀኑ ሂሳብና ፊዚክስን የሚያጠናው ከስንት ሰዓት እስከ ስንት ሰዓት ነው ስንል ከምሽቱ 2 ሰዓት እስከ 6 ሰዓት ባለው ያጠናል። እስከ መቼ ይቀጥላል ስንል ይሄንን ስራ ቀጣይ ዓመት ኢንትራንስ እስከሚፈተን የግድ አስፈላጊ ስለሆነ የሚቀጥል ይሆናል። ከዛም በኋላ ደግሞ እንዳስፈላጊነቱ ይቀጥላል ማለት ነው። ሁለተኛው ስራው ምንድነው? የቀደሙት የዩኒቨርሲቲ መግቢያ ጥያቄዎችን መስራት ነው። ይሄንን ስራውን መቼ ይሰራል ስንል በሳምንት 2 ቀን መቼና መቼ? ረቡዕና ቅዳሜ ከስንት ሰዓት እስከ ስንት ሰዓት? ከንጋቱ 10 ሰዓት እስከ ጠዋት 1 ሰዓት ይሄንን ስራ ይተገብራል። ሶስተኛው ስለ ሲቪል ምህንድስና ሙያ መረጃዎችን ማሰባሰብ ነው። ይህንን መረጃ የሚያሰባሰበው መቼ ነው ስንል ወር በገባ በመጀመሪያው ቀን ይህንን መረጃ ማሰባሰብ እችላለሁ ይለናል። ለመሆኑ ተልኳችንን በዚህ ልክ ማዘጋጀታችን ተልኮ ህይወታችን ላይ ምን ለውጥ ያመጣል የሚል ጥያቄ ልታነሱ ይሆናል። ተልኮ የሚከተሉትን 5 ዋና ዋና ለውጦች ህይወታችን ላይ እንድናይ ያደርገናል። አንደኛው የጊዜ አጠቃቀማችን ይስተካከላል። ተልኮ ያላቸው ሰዎች የጊዜን ዋጋ ጠንቅቀው ስለሚረዱ ጊዜያቸውን በአግባቡ እንዲጠቀሙ ያደርጋቸዋል። ሁለተኛ ትኩረታችን ለመሰብሰብ ተልኮ ያለን ሰዎች ከሆንን ትኩረታችን አንድና አንድ ብቻ ነው የሚሆነው። ያም ትኩረታችን ምንድነው? መዳረሻችን። ለመዳረሻችን ዛሬ የምንሰራቸው ስራዎች ጉልህ ሚና እንዳላቸው ስለምናውቅ ዛሬውኑ እነዚህን ስራዎች ተገቢ በሆነ መንገድ ማከናወን ስንችል ተልኳችን ተሰበሰበ ይባላል። ሶስተኛ ውሳኔያችን ቀላል ይሆናል። በህይወት ዘመናችን ስንኖር ለውሳኔ የሚቀርቡልን ብዙ አማራጮች አሉ። በዚህም ጊዜ ተልኮ ያላቸው ሰዎች ከቀረቡላቸው ብዙ አማራጮች መካከል የትኛው ነው ለተልኮዬ ይበልጥ ተቀራራቢ ሆነው የሚለውን ጥያቄ ብቻ በመጠየቅ አስፈላጊውን ነገር ቲክ አድርገው እንዲመርጡ ያስችላቸዋል። አራተኛ እድገታችን ለመገምገም ይጠቅመናል። ባለተልኮ ሰዎች በየቀኑ፣ በየሳምንቱ፣ በየወሩና በየዓመቱ እድገታቸውን ይገመግማሉ። አምስተኛ ስኬትን ያጎናጽፈናል። ተልኮ ማለት በየቀኑ የምንሰራቸው ስራዎች ማለት ሲሆን ስኬት ማለት ደግሞ የእነዚህ ስራዎች ድምር ውጤት ማለት ነው። በዚህም ጊዜ ተልኳችንን በአግባቡ መፈጸም የምንችል ሰዎች ከሆንን ወደ ስኬታችን አንድ እርምጃ እንድንቀርብ ያስችለናል ማለት ነው። ይሁን እንጂ ተልኳችንን በመፈጸም እነዚህ ለውጦች ህይወታችን ላይ እንዳናይ የሚያደርጉ የተልኮ ጠላቶች አሉ። እነዚህን የተልኮ ጠላቶች ከመፍትሄዎቻቸው ጋር እንደሚከተለው የምናይ ይሆናል። አንደኛ ማዘግየት ማለት የዛሬን ስራ ለቀጣይ ማስተላለፍ ማለት ነው። ይህ እንዲሆን ከሚያደርጉ ምክንያቶች መካከል ግንባር ቀደም ተጠቃሹ ደግሞ ዛሬ ይህንን ስራ ለመስራት አስቻይ ሁኔታ የለንም ብለን ማመን ነው። በዚህም ጊዜ ዛሬ መስራት ያለብንን ነገር ለቀጣይ ሳምንት የምናስተላልፍ ከሆንን ጊዜያችንን እየበላንና እያቃጠልን እንደሆነ መገንዘብ ይኖርብናል። ይህንን ችግር ለመፍታት ዛሬውኑ መስራት የሚጠበቁብንን ስራዎች ምንም እንኳን ለመስራት አስቻይ ሁኔታን ባናገኝም ያለንን አቅም ተጠቅመን መስራት መቻል አለብን ማለት ነው። ይህንን በምናደርግበት ጊዜ ለቀጣዩ ያሻሻለን ስለምንሄድ የተሻለ ደረጃ ላይ እንድንደርስ አስቻይ ሁኔታዎችን ይፈጥርልናል። ሁለተኛ ይሉኝታ ማለት ይህንን ስራ ብሰራ ሰዎች ስለኔ ምን ይላሉ የሚለው ስጋት ማለት ነው። ይህ ችግር ስራዎችን እንዳንጀምር አንቆ የሚይዘን ችግር ስለሆነ ለችግሩ ተገቢውን መፍትሄ መስጠት ከኛ ይጠበቅብናል። ይህንን ችግር ለመፍታት ሰዎች ስለኛ ሰራንም አልሰራንም ተቀመጥንም ተነሳንም ማውራታቸው የማይቀር ከሆነ ለምን እየሰራንና እየተንቀሳቀስን እንዲያወሩ አንፈቅድላቸውም ብለን ራሳችን ማሳመን መቻል ይጠበቅብናል። ሶስተኛ ትኩረት ማጣት ማለት በተመሳሳይ ጊዜ የተለያዩ ስራዎችን ለመስራት ማሰብ ማለት ነው። በዚህም ጊዜ የተለያዩ ስራዎችን ለመስራት አስቻይ ኃይል ስለሌለን ነገሮችን ሳንፈጽም እንድንቀር ያደርገናል። ይህንን ለማስወገድ ደግሞ ተልእኮዎቻችን ብቻ በየዕለቱ መፈጸም መቻል ከቻልን ይህንን ችግር ማስወገድ እንችላለን። አራተኛ አሉታዊ አስተሳሰብ
አሉታዊ አስተሳሰብ ማለት እከስራለሁ፣ አይሳካም፣ አላተርፍም፣ እንደዚህ አላደርግም የሚሉ እሳቤዎች ማለት ናቸው። እነዚህ እሳቤዎች ስራዎቻችንን እንዳንጀምር የሚያደርጉን እሳቤዎች ስለሆኑ ማስወገድ ይጠበቅብናል። እነዚህን እንዴት እናስወግድ ካለን ደግሞ የተቀመጠ ሰው መቼም የትም ሄዶ አይወድቅም አይደል? ስለዚህ እየተንቀሳቀሰን መሞከር አለብን። እነዚህን እሳቤዎች ማስወገድ የምንችለው ከመክሰር ማሸነፍ እንዳለ መረዳት ስንችል ነው። ይህ ማለት ግን ጉዳትን መቀነስ ወይም ሪስክ ሚኒማይዜሽን የሚባለውን ጽንሰ ሐሳብ ችላ ማለት አይደለም። ስራዎቻችን ከመስራታችን በፊት አትራፊ ነው አክሳሪ ነው የሚለውን ነገር መገምገም የተጠበቀ ነገር ነው። ነገር ግን ኦቨርቲንኪንግ ሲሆን ይሄ ነገር ያከስረናል፣ ይሄ ነገር አይሆንም፣ ይሄ ነገር አይደለም እያልን ምንም እንኳን ስለ ስራው ሳናስብ ቀድመን በር እንደዘጋ ስለምንሆን ይህንን ችግራችን በተገቢው መንገድ ማስወገድ ይኖርብናል። አምስተኛ የሌሎች ተጽዕኖ። የሌሎች ተጽዕኖ ማለት ሰዎች እኛ ህይወት ላይ አድራጊ ፈጣሪ ሆነው ሲገኙ ማለት ነው። በዚህም ጊዜ እኛ ማድረግ የሚጠበቁብንን ስራዎች ችላ ብለን እነሱ የሚያደርጉትን ስራዎች እንድናደርግ እንገደዳለን። በእነዚህ ምክንያት ነው ተልኳችንን በአግባቡ ፈጽመን ማግኘት የሚጠበቁብንን ለውጦች እንዳናገኝ የምንሆነው። ተልኳችን እንዴት እናሳካ? ተልኳችን ከላይ ለጠቀስናቸው 5 ዋና ዋና የተልኮ ጠላቶች ተገቢውን መፍትሄ በመስጠትና የሚከተለውን አንድ ወሳኝ እርምጃ በመውሰድ ማሳካት እንችላለን። እርምጃችንም የተልኮ ማስታወሻ የሚባል ጽንሰ ሐሳብ ነው። የተልኮ ማስታወሻ ማለት ተልኳችን በየቀኑ፣ በየሳምንቱ፣ በየወሩና በየዓመቱ መዝግበን ማስቀመጥ ማለት ነው። በመሆኑም ዕለታዊ የተልኮ ማስታወሻችን እንዴት ማዘጋጀት እንዳለብን እኔ የማሳያችሁ ሲሆን እናንተ ደግሞ የተቀሩትን የምታዘጋጁ ይሆናል። ዕለታዊ የተልኮ ማስታወሻችን ለማዘጋጀት የመጀመሪያው እርምጃችን የዛሬውን ቀን መጻፍ ነው። ለምሳሌ ዛሬ ቀን 27 10ኛው ወር 2018 ዓመተ ምህረት ብለን እንጽፋለን። ከዚህ በመቀጠል የሚከተሉትን 5 ጥያቄዎች በቅደም ተከተል እናስቀምጣለን። አንደኛ የዛሬ ተልኮዬ ብለን ተልኮቻችን በቅደም ተከተል ማስቀመጥ ይጠበቅብናል። አንደኛ፣ ሁለተኛ፣ ሶስተኛ፣ አራተኛ እያልን በቅደም ተከተላቸው መቅደም የሚጠበቅበትን ተልኮ ቀድመን ከዛ የሚቀጥለውን ከዛ የሚሰልሰውን እያደረግን ማስቀመጥ ይኖርብናል። ካልሆነ ግን የምናዘበራርቅ ከሆነ መቅደም ያለበትን ስራ ችላ እንድንል ስለሚያደርገን ይህንን ነገር ልብ ማለት ይጠበቅብናል። ሁለተኛ ዛሬ ምን ሰራው? ይህንን ጥያቄ የምንመልሰው ስራዎቻችን አከናውነን ከጨረስን በኋላ ማታ ከመተኛታችን በፊት ነው። ዛሬ ምን ሰራው ለሚለው ጥያቄ አንደኛ ይሄን ሰርቻለሁ፣ ሁለተኛ ይሄን ሰርቻለሁ ብለን ሰርተን የዋልናቸውን ስራዎች ዘርዝረን ማስቀመጥ ይጠበቅብናል። ሶስተኛው ጥያቄያችን ዛሬ ምን አሳካው የሚለው ጥያቄ ነው። ስራዎቻችን ሰራን ማለት አሳካን ማለት አይደለም። የተሰራ ስራ ሁሉ ስኬትን ያመጣል ማለት ስለማይቻል ማለት ነው። በመሆኑም ከሰራናቸው ስራዎች መካከል የትኞቹ ናቸው ስኬትን ያመጡልኝ የሚለውን ሊስት አድርገን ማስቀመጥ ይጠበቅብናል። አራተኛው ዛሬ ምን አልተሳካልኝም የሚለው ጥያቄ ነው። በዚህም ጊዜ ደግሞ ሰርቼ ያላሳካውስ ነገር ምንድነው የሚለውን ማስቀመጥ ይኖርብናል። አምስተኛ ነገ ምን ማሻሻል እችላለሁ? ይህ ጥያቄ እጅግ በጣም ወሳኝ ጥያቄ ስለሆነ ልብ ብላችሁ እንድትሰሙኝ አሳስባችኋለሁ። ነገ ምን ማሻሻል እችላለሁ የሚለውን ጥያቄ ለመመለስ በመጀመሪያ ዛሬ ጠዋት ያስቀመጥናቸው ስራዎች ነበሩ። ከነዚህ ስራዎች መካከል ሳንፈጽማቸው የቀሩ ስራዎች ካሉ ይሄ ስራ ዛሬ ሳልፈጸምኩት ነገ ይሄን ስራ ማስተካከል አለብኝ ብለን ማስቀመጥ ይኖርብናል። ሁለተኛው ደግሞ ጠዋት እንሰራዋለን ብለን አስቀምጠነው ቀንም ሰርተነው ያላሳካነው ስራ ይኖራል። ያን ስራ ማስቀመጥ መቻል አለብን። ሶስተኛ ጠዋት ላይ እንሰራለን ብለን ካስቀመጥናቸው ስራዎች ውጪ የሆኑ ስራዎችን ሰርተን ውለን ሊሆን ይችላል። እነዚህ ስራዎች ምናልባት ከምንሰራቸው ስራዎች ጋር በቀጥታ የሚገናኙ ሆነው ሊሆን ይችላሉ። ይህ ችግር የለውም። ነገር ግን ከምንሰራቸው ስራዎች ጋር ምንም አይነት ዝምድና የሌላቸው ስራዎች ከሆኑ ትኩረታችን ስለሚበትኑብን ነገ መስተካከል ያለባቸው ናቸው። በዚህም ጊዜ ነገ ማስተካከል ያሉብን ስራዎች ጋር አብረን ቀላቅለን ማስተካከል እንድንችል ማድረግ ይጠበቅብናል። አሁን በቪዲዮ መጀመሪያ ወደ አነሳናቸው ምልክቶች እንመለሳለን። ምልክቶቹን ለማስታወስ ያክል አንደኛ ምንም ብትሰሩ ባዶነት ይሰማችኋል፣ ሁለተኛ ቀላል ውሳኔዎችን መወሰን ይከብዳችኋል፣ ሶስተኛ ምንም ብታሳኩ እውነተኛ እርካታ አይሰማችሁም የሚሉት ናቸው። እነዚህ ምልክቶች የሚከሰቱት ተልዕኮ ከሌላቸው ሰዎች ላይ ነው። እናንተ ላይ እነዚህ ምልክቶች ተከስተው ከሆነ ከዚህ ቀደም የምትመሩበት ተልዕኮ እንደሌላችሁ ማረጋገጫ ናቸው። ስለዚህ ዛሬ ባዘጋጀሁላችሁ አማካኝነት ተልዕኳችሁን ጥሩ አድርጋችሁ አዘጋጅታችሁ እንዲሁም በተከታታይ በመፈጸም እነዚህን ተልዕኮች ማስወገድ እንደምትችሉ መገንዘብ ይኖርባችኋል። እንግዲህ ውድ ቤተሰቦች እስካሁን አብራችሁን ስላላችሁ እጅግ በጣም አመሰግናለሁ። በሚቀጥለው በሌላ ቪዲዮ ተመልሰን እስከምንገናኝ መልካሙን ተመኘሁላችሁ።